እኔ ግርም የሚለኝ ማለት ነው ከሀገራችሁ በስንት ስለትወጡና ቤተሰባችሁን ለመርዳት ልጆቻችሁን ለማሳደግ ኑሯችሁን ለማሻሻል ትወጡና ልክ ወጣችሁ አገሩን አየሩን ትንሽ ስትላመዱት ያን ሁሉ ትረሱትና ገንዘባችሁን መበተን ቡቱቱ መሰብሰብ ምናምን ማለት ሲጀመር የዚህ ሀገር ገንዘብ እንዲህ እንደቀላል የሚወጣም አይደለም ከድካሙ አንፃርና እንዴት ነው ለራሳችሁ ክብር የማይኖራችሁ ማለት ይሄ ለራስ ክብር አለመኖር ነው እንደኔ ራሱን የሚወድ ራሱን የሚያከብር ሰው የሚከፍለውን ዋጋ ያውቀዋል ማንንም በጠራችሁ ቁጥር እየተከተላችሁ የደላላ ብር ክፈሉ ተከፍላላችሁ የሆነ ሰው ገንዘብ ተበላ ተከፍላላችሁ የሆነ ሰው እንዲሆነ ተከፍላላችሁ ጭራሽ አሁን አገራቸው ላይ ተንፍሰው በደንብ ተዝናንተው አገሪቱን አዳርሰው የጠገቡ ሊዝናኑ ወደዚህ ሲመጡ እናንተ ገንዘብ አዋጣን እነሱን ካልጠየቅን እኔ ጤንነታችሁ ራሱ እውነት ለመናገር በጣም ያጠራጥራል ማለት ምን ሆናችሁ ነው በዚህ ነው ያክል ዋጋ ያጣችሁት ለራሳችሁ ዋጋ ስጡ ራሳችሁን ወደዱ ራሳችሁን አክብሩ ከዛ ደግሞ እንደምንም ብላችሁ ወደ ሀገራችሁ ተገቡና ሀገራችሁ ስገቡ ምንድነው የምትሉት የኢትዮጵያ ኑሮ እንዳትመጡ ኢትዮጵያ ኑሮ ተወዷል እዚህ ሀገር ያለያሹ ገንዘብ እዛ ሄደሽ ከየት አምጥተሽ ልታወጪው ነው መጀመሪያ የተሰደድሽበትን አላማ ወቂና ገንዘቡን ያዡ ከዛ ሀገርሽ ገብተሽ እንዴት እንደምትኖሪ ታይዋለሽ አራ ከራሳችሁ ጋር ሆኖ አራ አላማችሁን ወቁ የወጣችሁበትን አራ ከፍ